ልጆቹ ግን ቀኝና ግራጅ እንዲህ ተንከረፈፈለት። ይህ ነው አላህ፣ ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ ሁሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያችሁ፣ ጭንቅላት ይኑረው አይኑረው የማይታወቅ አንገት ይኑረው አይኑረው ብልት ይኑረው አንጀት ይኑረው ስንት ባት እንዳለው የማይታወቅ በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። እየሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። እሱ ይህንን ሰውዬ ወይንም ሌላውን ህዝብ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር ኢማንን ልሰብክ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጎበዝ። አንዴ በቃ ስልት አበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውምም አንልም አልከን እኮ። ስለ ጾታ አላወራሁም። አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አዳምጥ ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም? ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም? አንገት ይኑረው አይኑረው አታውቅም? ብልት ይኑረው አይኑረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛም። ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው ተብሎ ይጠየቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪ እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተደጎመ አንድ ሰው አዳምጥ፣ ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው ብሎ ሲጠይቀው ልክ ባት ነዋ፣ ልክ እንዳለው እጅ ነዋ ብሏል። ኦኬ እጅ ደግሞ እኛ የምናውቀው ከእግር ስለተለየ ነው፣ ከጭንቅላት ስለተለየ ነው፣ ከወገብ ስለተለየ ነው። የእጅ እጅነት ያለው በእጅነቱ ብቻ ሳይሆን ከእግርነት በመለየቱ ነው። ኦኬ ስለዚህ ያላህ እጅ ከእግርነቱ ይለያል። እጅ የሚባለው ከምን አንጻር ነው? ያነሳበታል፣ እንደሚጽፍበት እናውቃለን። ዓለም ሳይፈጠር ለውሐል ማህፉዝ ወይም ድብቋን እቺ ማነው ጥብቋን ሰሌዳ ስለጻፈበት ኡሙል ኪታብ የምትባለው ምዕራፍ 42 ላይ ቁርአን ላይ ያለችውን ማለት ነው። እሷን ስለጻፈበት እንደሚጽፍበት እናውቃለን። ሌላው ጉዳይስ ምንድነው የሚሰራበት በእጁ? ሁለት በነገራችን ላይ ቀኝና ግራ ካልክ ዳይሬክሽን ሰጥተዋል ማለት ነው። የፎይ ኮንክሉዥን ሎጂካሊ ሳውንድ ነው። ምክንያቱም ቀኝ ለማለት ግራ መኖር ወይም ደግሞ ቀኝ ብለህ ለምትናገርበት ሴንትራል የሆነ ሪፈረንስ ፖይንት መኖር አለበት፣ ቀኝ ለማለት ማለት ነው። ግራ ለማለት ቀኝ መኖር አለበት ወይም ደግሞ ግራ ብለህ ልትናገርለት የሚገባው ሴንትራል ፖይንት ወይም ሪፈረንስ ፖይንት መኖር መቻል አለበት። ስለዚህ ቀኝና ግራ እጅ አለው ካልክ
በስፓሻል ሪፈረንስ እያስቀመጥከው ነው ማለት ነው። ወይም በቦታ ምንድነው ሪፈረንስ እያስቀመጥከው ነው ባጭሩ። ስለዚህ ቦታ የሚወስነው ነው ማለት ነው። እኔ ቀኜ ስለው ቀኜ በምለው ውስጥ ግራ እጄ የለም። ለምሳሌ ግራ እጄ ስል ግራ እጄ ውስጥ ቀኝ እጅ የለም። ለዛ ነው ግራ እጅ የምለው ከቀኝ እጄ ለመለየት ማለት ነው። ግራ እጄንም ግራ እጅ የምለው ከቀኜ ለመለየት ነው። ቀኜንም ቀኝ የምለው ከግራዬ ለመለየት ነው። በአላህ ውስጥስ እንደዚህ ሲቀመጥለት አንደኛ በቦታ እየተካበበ ነው። ሁለተኛ ቀኝና ግራ ብለህ የምትናገርለት ከየትኛው ዳይሬክሽን ተነስተህ ነው? ቀኝ ግራ ብለህ ለመናገር ሴንትራል ሪፈረንስ ፖይንት ያስፈልጋል ብያለሁ። ስለዚህ ከወገቡ ተነስቶ ነው ቀኝና ግራ እጁን የለየው? ከባቱ ተነስቶ ነው? ከጭንቅላቱ ተነስቶ ነው? ከምኑ ውስጥ ተነስቶ ነው ቀኝና ግራ ብሎ የሚናገርለት? ወይም ሁለት ቀኝ እጅ ብሎ የሚናገሩለት ወይም ሁለት ግራ እጅ ብሎ የሚናገሩለት ዳይሬክሽን ከየት መጣ? ዳይሬክሽን? ቤዚካሊ ሁለት ቀኝ እጅ ያለው የሚብል ቀኝና ግራ ያለው የሚብል ዳይሬክሽን ከጠራ ቦታ ወስኖታል ማለት ነው። ቦታ ከወሰነው ደግሞ ቤዚካሊ ምን ሆነ ማለት ነው? ፍጡር ሆነ ማለት ነው። ታዲያ እንዲህ አይነት ዲቤትን ምንም አልተጠቀምንበትም፣ የዲቤት ሀሳቡ ተቀይሮ ነበር የምትሉ ክርስቲያኖች ትንሽ ጥናት ብታረጉ ባይ ነኝ እኔ በራሴ ማለት ነው። ሰላም ጋይስ እንዴት ናችሁ? ቃላዲ ታላቁ ቆስጤ ቢኒ ሰላም ብለናል። እንዴት አሉ? አለን ተጠፋፋን ፎይ ሰላም ናችሁ ነው። ቀጥሉ። እዚህ መሀል አንድ ነገር ላሳያችሁ በጣም የሚገርማችሁን። ኡስታዙ የውይይት ጥሪ ቀርቦለታል። ሙሸቢሃ ናገባ እየተባለ ነው። እንመልከተው እስቲ። የውይይት ጥሪ ለኡስታዙ። ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ እኛ እኮ ልብስም እኮ አለው። አላህ እኮ ልብስ ይለብሳል በስነ ስርዓት ማለት ነው። ልብሱ አንደኛ በቁርአኑ ላይ የተገለጠው ሂጃብ ነው። አላህ ሂጃብ ይለብሳል። ቁርአኑ ላይ የተገለጠው ግርዶ ብሎ በአማርኛ ተርጉመው ያለፉት አላህ ሂጃብ ይለብሳል። አንደኛ ይሄ ነው። ልብስ ከለበሰ ኦሬዲ ሰት ሁለተኛ የኢብን ከቲርን ተፍሲር ብትመለከቱ አላህ የውስጥ ሱሪ ወይም ፓንት አለው። የውስጥ ሱሪ ወይም ፓንት አለው አላህ ማለት ነው። እነዚህ ጥያቄዎች ሲነሱ ምን ሊሆኑ ነው? ከየት አምጥተው ሊመልሱት ነው? ገና የአካል ላይ ይሄ ሁሉ ውርጅብኝ ከመጣ የፓንቱን ጉዳይ ስናነሳው እንዴት ሊሆኑ ነው? ይሄ የምር የሚያስቅ ነገር አይደለም። በጣም አንዳንድ ጉዳዮችን እንዲሁ ዝም ብለን እንዲህ ስናስባቸው ሊያስቁ ይችላሉ ምናምን። ኢብን ከቲርን ተፍሲር ከፍታችሁ ብትመለከቱ 47 ከቁጥር 1 ጀምራችሁ ብትመለከቱ አላህ ወገብ አለው ማህፀን ምናምን ካለው በኋላ የውስጥ ሱሪውን ማህፀኑ ያዘችው ነው የሚለው። የውስጥ ሱሪ ወይም ይሄ ፓንት የምንለው እሱን ማለት ነው እንዴ። ታዲያ የዛን ጊዜ የሚል ልነሳ ነው ለማይባል በሁሉም ቦታ ያለ ነው ምናምን የሚል እሳቤን የነበራቸው እንጂ እጃለው እግራለው ምናምን የሚል ነገር ሰምተው ማያውቁም። በቃ ለመጀመሪያ ጊዜ ነው ሲሰሙ። እኔ ፌስቡክ ፖስትም ሰዎች ልከውልኝ እያየሁ ነበር። እንዴ ስለ አላህ እንዲህ ሲወራ መስማት እንዴት ያማል ይላል። ማይ ብራዘር፣ እኛም ስለሚያምነው ከዚህ ከሚያም ነገር ወጥተህ ህይወት ወደ ሆነው ወደ ክርስቶስ ና የምንልህ። እናንተ ሸክማችሁ የከበደ ወደ እኔ ኑ እንዳለ ክርስቶስ ወደ እርሱ ኑ የምንላችሁ ለዛ ነው። የፓንቱንም የምናምኑንም ጉዳይ